እኔ የጀመርኩት እኔ እጨርሰዋለሁ። እኔ በቃ እስካላልኩ አይበቃም። አስለን ወይ ተማምነው ወይ ፍርጥጥ አድርገው ተማምነው እንትን ማለት አለባቸው። ያገናኘው ምንድነው ላይ ካንተ በቃ የምትላቸው በቃ ማትላቸውና ካንተ ጋር የሚያገናኘው ምንድነው? ግን አንተ በተለየ ሁኔታ ጉዳዩን እንድታዩ ያደረገክ ምንድነው? አንተም ጋር እንትና ላይ የቀረበባት ክስ ነበረ ሙኒት ላይ፣ እሱንም አላስኬዳችሁትም። እኛ እንደውም የጠበቅነው ጉዱን እናወጣለን ሲባል ይሄ ከህገወጥ ደላላነት ጋር ገንዘብ ከተበሉት ሰዎች ጋር ምናምን ነበር የጠበቅነው። ገባ? ይሄ መረጃው ምናምን ሀሜቱ ለሄለን ትናለ ምናምን እሱ ቶ ግን አሁን እኮ ለህዝቡ ያኔም 58 ሚሊዮኑ እንደዚሁ ተረሳ። ከነዚሁ ሰዎች ጋር ኮኔክሽን አላቸው። ሞር ፎከስ ማድረግ የነበረብን ህገወጥ ደላላው ላይ ምናምን ሲሆን ነገሩ ወደ ጉቺ ለሄለን ሚስጥር ነገረች አልነገረች ወደሚል ሄደ። ሆም ተብሎ ነው የሄደው ወደዛ ደግሞ። ምክንያቱም ይታወቃል እሷ ከሄለን ጸብ እንዳላት። ጸብ ሳይሆን እንኳን ጉቺ እኔ ከጉቺ የሀሳብ ነገር ቢኖረኝ ከህሊና አይጠፋም ተቆርጦ የወጣውን ቪዲዮ ሳየው ማለት ነው። ገባ? ስለዚህ ያ ነገር እኔ እንትን ብሎኛል በጣም እና አንተን በተለየ ሁኔታ እንድትይዘው አጀንዳውን ያደረጋክ ምንድን ነው? መሲ ብሪጅስቶን ደግሞ ከአንተ ጋር በጣም ቀረቤታ አላችሁ። ባለፈው በሚኪም ጉዳይ እያየናት ነበር አንተ ጋር ምናምን። እንደዛ ብለው ቢጠረጥሩ ራሱ ተገቢ ነው ብዬ ነው ማስበው ነኝ። መብረቁ አንዴ እዚህ ጋር ታፕታፕ አድርጉ እንዴ! ወሬ እያወራን እየተጫወትን ካልሆነ እኮ ይደብራል እኮ ነፍሶቼ። የሆነ ነገር እንትን እያደረጋችሁ ዳብል ላይ አንዴ ቆይ፣ መብረቁ እየታወራለህ አንዴ ዳብል መጥቷል። አንድ ጊዜ አንዴ ትጭጋ ሂዱ። እዚህ ቤት ወደ 700 ሰው አላችሁ። ምናለ ታፕ ኮፒ ሊንክ